ገንዘባችሁ እየጠፋ ሰው ተበድሮ እየከዳችሁ አልመልስላችሁ እያለ ሀብትና ንብረታችሁን ሌባ እየሰረቃችሁ ያላችሁ ሰዎች እኒህን ቅዱስ በስማቸው ብትማጸኑ መፍትሄ ይሰጣችኋልና አደራ ብያችኋለሁ። አደራ እኒህን ቅዱስ እወቋቸው፣ ተማጸኗቸው፣ በዓላቸውን አክብሩ፣ ዝክር መታሰቢያቸውን አድርጉ። እኒህ ቅዱስ አባት አቡነ እጨጌ ፊልጶስ ዘደብረ ሊባኖስ ይባላሉ። ነገ ሐምሌ 28 ሰማዕትነትን የተቀበሉበት የዕረፍት በዓላቸው ነው። አዎ እኒህ ቅዱስ አባት ከሌሎቹ ቅዱሳን በተለየ አንድ ልዩ ቃል ኪዳን አላቸው። እርሱም ምንድነው? ልክ እንደ ቅዱስ አግናጤዎስ ምጥው ለአንበሳ፣ አዎ ገንዘቡ ለሚጠፋበት ሰው፣ ገንዘቡ አልበረከትለት ላለ ሰው፣ ሰው አበድረኝ ብሎት ካበደረ በኋላ ለሚከዳ ሰው፣ ሀብትና ንብረቱን በየጊዜው ሌባ ለሚሰርቅበት ሰው፣ ሰላቢ ለሚሰልብበት ሰው በሙሉ በስማቸው በመማጸን በዓላቸውን በማክበር ዝክር መታሰቢያቸውን በማድረግ ገንዘብን፣ ሀብትን፣ ንብረትን የሚያስመልሱና የሚባርኩ ቅዱስ አባት ናቸው። እሱ ብቻ ሳይሆን ስምህን የጠራ በዓልህን ያከበረ ዝክር መታሰቢያን ያደረገ የግልህ መጽሐፍ የጻፈ ያጻፈ የሰማና ያሰማውን በሕይወት መጽሐፍ ስሙን እጽፍልሃለሁ ተብለዋል። አደራ ብያለሁ። አደራ። በዚህ ችግር እጅግ በጣም ብዙ ሰዎች እየተቸገሩ ነውና ይህንን ቪዲዮ እስከ መጨረሻ ድረስ ኮፒ ሊንክ እያደረጋችሁ ተከታተሉት። ቅዱሱን አባታችንን አቡነ ፊልጶስንም ምን ብለን እንደምንጠይቃቸውና እንደምንማጸናቸውም የቪዲዮ መጨረሻ ላይ ስለተናገርኩ እስከ መጨረሻ ድረስ ተከታተሉት። ነገ ሐምሌ 28 አቤት አቤት ጻድቅ ሰማዕት መነኮስ ቅዱሱ አባታችን አቡነ እጨጌ ፊልጶስ ዘደብረ ሊባኖስ ገና በሕፃንነታቸው በልጅነታቸው የሰኔ ጎልጎታ የሚለውን ኃያልና ታላቅ ጸሎት እየጸለዩ ሕመምተኞችና ድውያንን ይፈውሱ የነበረ ምን እሱ ብቻ ሕፃን እያሉ በአየር ላይ በእሳት ላይና በውሃ ላይ በምትሃት በአስማት እየተረማመደ ሕዝቡን ወደ ባዕድ አምልኮ ሲመራ የነበረውን ክፉ ጠንቋይ በትዕምርተ መስቀል አማትበው እሳት ከሰማይ ወርዶ እንዲያቃጥለው ያደረጉ ከዚያም ካደጉ በኋላ በወጣትነታቸው ወደ ደብረ ሊባኖስ በመመነን በቅዱሱ አባታችን በሐዲስ ሐዋርያ ፀሐይ ዘኢትዮጵያ በአባ አቡነ ተክለ ሃይማኖት እጅ መንኩሰው የሞተ ሰው ተነስቶ ሕይወት ዘርቶ መስክሮላቸው በአቡነ ተክለ ሃይማኖት ወንበር ከአቡነ እጨጌ ኤልሳ ቀጥሎ የተተኩ ንጉሱ አምደ ጽዮን በክፉ ጠንቋዮች ምክር ተታሎ ያልወለደችህን እንጀራ እናትህን የአባትህን ሚስት ብታገባ መንግስት ትጸናለች ብለው ስለመከሩት በነሱ ምክር ተታሎ እንጀራ እናቱን ቢያገባ እርሳቸውም እንዴት የአባትህን ሚስት ባትወልድህም እንጀራ እናትህ ናትና እንዴት ታገባለህ ብለው ቢገስጹት ሴቶች በበዙበት በገበያ መካከል እርቃናቸውን አስወልቆ ቢያዋርዳቸው እርሳቸውም በማዘንና በማፈር በመሸማቀቅ ፈንታ መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ለዓለም ሕዝብ ሲል ራቁቱን መሰቀሉን አስበው እርቃናቸውን በመዋረዳቸው እጅግ በጣም የተደሰቱ በዚህም የተነሳ ንጉሱ ተበሳሽቶ ጽኑ ግርፋትን ቢያስገርፋቸው ከሰውነታቸው በሚወጣው በሚፈሰው ደምና በቁስላቸው ድውያንን ሕመምተኞችን ይፈውሱ የነበረ እጅግ በጣም የሚገርመው ነገር በሚገረፉ ጊዜ ከሰውነታቸው እየተወጫጨቀ የሚወጣውን ሥጋ ደቀ መዛሙርቶቻቸው ልጆቻቸው ለመታሰቢያነት ሲወስዱት የተከፋፈሉ ከሰውነታቸው የሚፈሰው ደም ግን እሳት ፈጥሮ ገራፊዎቻቸውን አቃጥሏቸዋል። በዚህም ጊዜ ከደማቸው የወጣውን እሳት ለማጥፋት 300 እንስራ ውሃ አምጠው ቢደፉበትም እንኳን እሳቱ ሊጠፋ አልቻለም። በዚህ ጊዜ ንጉሱ ፈርቶ ዙፋኑን ለቆ ሸሽቷል። ተገርፎም ምንም ባልሆኑ ጊዜ ደግሞ እንደዚሁ ንጉሱ ወደ እስር ቤት ጥሏቸዋል። በእስር ቤት እያሉም ደግሞ ሕፃን ታመመ ቢባሉ ከእስር ቤቱ መውጣት አይችሉምና መልእክትን በብራና ላይ ከዚህ ልጅ ውጣ ብለው በመጻፍ ብቻ ያንን አጋንንት ከልጁ ላይ እንዲወጣ ያደረጉ ንጉሱም አፍሯልና ማስገረፉ ማሳሰሩና ማዋረዱ አልበቃው ቢል በከተማው መካከል ራቆታቸውን አድርጎ ሀፍረተ ስጋቸውን በእጃቸው እንዳይሸፍኑ እጃቸውን ደግሞ ወደ ኋላ የፊትኝ አሳስሮ በጋለ ብረት ግንባራቸውን ደረታቸውና ጀርባቸውን አስተኩሶ ከተማ ለከተማ ያዞራቸው ነበረ። ታዲያ እርቃናቸውን አድርገው ከተማ ለከተማ ሲያዞሯቸው ከዋሉ በኋላ ቦጫጭቀው እንዲገሏቸው ታስረው ሲቀለቡ ለነበሩ ክፉ ውሾች ሰጧቸው። ነገር ግን ውሾቹ እሳቸውን በመብላት ፈንታ እግራቸው ስር መጥተው ሰገዱላቸው። እዚህ ላይ እጅግ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እጃቸው የፊትኝ ታስሯልና እነዚህን ውሾች በትዕምርተ መስቀል በእግራቸው እያማተቡ ባርከዋቸዋል። በእግራቸው በመጨረሻም ወገኖች ንጉሱ ማሳሰሩ ማስገረፉ ማዋረዱ አልበቃው ቢል ከሚወዱት ከገዳማቸው ከደብረ ሊባኖስ እንዲሰደዱ አድርጓቸዋል። በዚህም ጊዜ ከደብረ ሊባኖስ እየወጡ እያለ በወታደሮች ታስረው ወደ ንጉሱ ከ3 ዓመት በኋላ ታርፋለህ ብለው መልእክት ላኩበት። ታዲያ በደብረ ሊባኖስ የቀሩት ደቀ መዛሙርቶቻቸው ልጆቻቸው በእሳቸው መሰደድ ቢያዙንም እንኳን ሲገረፉ ተቆራርሶ የነበረውን ስጋቸውን ተከፋፍለዋልና እርሳቸው ከሄዱ በኋላ ከድውያን ከሕመምተኞች ላይ የእሳቸውን የተቆረሰ ስጋ እያስቀመጡ ይፈውሱበት ነበር። ታዲያ ወገኖች እኒህን ቅዱስ አባት በመንገድ ላይም በስደት ላይ እየወሰዷቸው ያለ ወታደሮች ይገርፏቸው ነበረ። ታዲያ በግርፋቱ ወቅትም ከደማቸው ፍንጥቅ ብላ የአንዱን ወታደር አይነ ስውር ነበርና አይኑን ብትረጨው ወዲያው አይኑ በርታለታለች። በዚህ ተአምር የተነሳም አብረው ሊያሰድዷቸው የሄዱት ወታደሮች በእሳቸው አምላክ እናምናለን ብለው ተሰደው
በዚያው ሰማዕትነትን ተቀብለውላቸዋል። ታዲያ በቅዱሱ አባታችን በአቡነ ፊልጶስ ትንቢት መሰረትም ከ3 ዓመት በኋላ ንጉሱ አርፏል። በንጉሱ ፈንታም ልጁ ተተክቷል። ልጁም እርሳቸውን ከስደት አስመልሷቸዋል። ልብ አድርጎ ታዲያ እሳቸው ከስደት ከተመለሱ በኋላም ደግሞ አሁንም ክፉ ጠንቋዮች፣ ክፉ መካሪዎች መጡና ይህንን ንጉስ ደግሞ ከአንድ ሚስት በላይ ማግባት ትችላለህ፣ ሮብና አርብም አይጾምም፣ ስህተት ነው፣ ሮብና አርብ በጧት መቀደስ አለበት አሉት። አሁንም እኒህ ኃያልና ቅዱስ አባት የሚመለሱ አይደሉምና በዚህም በገሰጹት ጊዜ እንደገና ወደ ደራ እንዲሰደዱ አድርጓቸዋል። ለ5ኛ ጊዜ ተሰደዱ ማለት ነው። እንግዲህ እኒህ ቅዱስ አባት በትግራይ፣ በደራ፣ በዝዋይ፣ በዳሞት ገማስቄና በወለቃ እነዚህ ቦታዎች ላይ ተሰደው ከኖሩና ከተንገላቱ ከተሰቃዩ በኋላ የወቅቱን ጳጳስ አባ ሰላማን በአቃሊት ቀበረኝ ባሉት መሰረት እሳቸውም ሰማዕትነትን ተቀብለው በአቃሊት ሊቀ ጳጳሳት አባ ሰላማ ቀብሯቸዋል። ታዲያ ከ140 ዓመት በኋላ ከ140 ዓመት በኋላ ከአቃሊት አጽማቸው ወደ ደብረ ሊባኖስ ተመልሷል። በመጋቢት 23 ቀን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም ስለ ሰማዕትነታቸው ስለ ክብራቸው 7 አክሊላትን አቀዳጅቷቸዋል። ታዲያ በመጨረሻ መድኃኔዓለም ኢየሱስ ክርስቶስ ተገልጾላቸው የገድልህ መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመውን እንዳንተ ያሉ ቅዱሳን በሚጻፉበት የሕይወት መጽሐፍ ስማቸውን እጽፍልሃለሁ። በዓልን ያከበረ ዝክር መታሰቢያን ያደረገ ሰው በሙሉ ገንዘቡን፣ ሀብቱን፣ ንብረቱን እባርክለታለሁ ተብሎ ቃል ኪዳን ተሰጥቷቸዋል። ከሁሉም በላይ ደግሞ ሀብት ንብረቱ በሌባ እየተሰረቀበት እየተከዳ ያለ ሰው፣ በሰላቢ በጠንቋይ ባስጠንቋይ ገንዘቡ እየተወሰደበት ያለ ሰው ስማቸውን በመጥራት ብቻ በስማቸው ቢማጸን ማለትም የአቡነ እጨጌ ፊልጶስ አምላክ ጌታዬና አምላክ ኢየሱስ ክርስቶስ እባክህን ድረስልኝ፣ እባክህን እርዳኝ ቢል ወይም ደግሞ ገንዘቡን የከዳውን ገንዘቡን የወሰደበትን ሰው በአቡነ ፊልጶስ ይዣለሁ እባክህን ገንዘብ ይመልስልኝ ቢል ፈጥነው ሀብቱን ንብረቱን ገንዘቡን የሚያስመልሱ ቅዱስ አባት ናቸው። እኒህ የደብረ ሊባኖሱ እጨጌ ቅዱሱ አባታችን አቡነ ፊልጶስ ነገ ሐምሌ 28 የዕረፍት በዓላቸው ነው። ታዲያ ወገኖች አደራ ብያለሁ። አደራ ከላይ በጠቀሱት ቃል